ሰላም ተማሪዎች ዛሬ በዚህ ቪዲዮ ፍሬሽማን ኢኮኖሚክስ ቻፕተር 1 ፓርት 1 እናያለን። ቻፕተር 1 ዘ ኔቸር ኦፍ ኢኮኖሚክስ የሚለው ነው። ወደ ዴፊኒሽኑ እንሂድ። 1.1 ዴፊኒሽን ኦፍ ኢኮኖሚክስ ነው የሚለን ዘ ወርድ ኢኮኖሚክስ come from the Greek phrase one who manages a household እና ኢኮኖሚክስ የሚለው ቃል ከግሪክ የመጣ ሲሆን ትርጉሙም one who manages household እና አንድ ሰው ሃውስሆልዱን ማስተዳደር ማለት ነው። The science of economics in its current form is about 200 years old እና ኢኮኖሚክስ as a science ራይዝ ካደረገ ጀምሮ እስካሁን ድረስ 200 ዓመታትን አስቆጥሯል ማለት ነው። አዳም ስሚዝ ጀነራሊ known as the father of economics brought out his famous book An Inquiry into the Nature and Cause of Wealth of Nation in 1776 እና አዳም ስሚዝ የተባለ ሳይንቲስት ደግሞ ፋዘር ኦፍ ኢኮኖሚክስ በመባል ይታወቃል እና አንድ ፌመስ የሆነ መጽሐፍ ጽፏል። እሱም መጽሐፉ ምን ይባላል? An Inquiry into the Nature and the Cause of Wealth of Nation የሚል በ1776 ፌመስ የሆነው መጽሐፉን ጽፏል ማለት ነው። Though many other writers expressed important economic idea before Adam Smith, economics as a distinct subject started with his book እና ብዙ ራይተሮች ስለ ኢኮኖሚክስ ጠቃሚ ነገሮችን ጽፈዋል። ነገር ግን ኢኮኖሚክስ as a distinct subject ስታርት ያደረገው ከአዳም ስሚዝ ፌመስ ቡክ ከተጻፈ በኋላ ነው። ከሱ መጽሐፍ በኋላ ነው ማለት ነው እንደ ዲስቲንክት ሰብጀክት ራይዝ ያደረገው። ኢኮኖሚክስ was called political economy at this time እና በዚህ ሰዓት ኢኮኖሚክስ ፖለቲካል ኢኮኖሚ ነው የሚባለው ማለት ነው። There is no universal accepted definition of economics. Its definition is controversial because different economists define economics from different perspective. እና ኢኮኖሚክስ ዩኒቨርሳሊ አክሴፕትድ የሆነ ዴፊኒሽን የለውም። ምክንያቱም ብዙ ኢኮኖሚስቶች ኢኮኖሚክስ ከተለያየ ፐርስፔክቲቭ አንፃር ዲፋይን ስለሚያደርጉ ከተለያየ መላምት አንፃር ዲፋይን ስለሚያደርጉት ኢኮኖሚክስን ዩኒቨርሳሊ አክሴፕትድ የሆነ አንድ ወጥ የሆነ ዴፊኒሽን የለውም። ግማሾቹ ከዌልዝ አንፃር ከሀብት መጠን አንፃር ዲፋይን ያደርጉታል፣ ግማሾቹ ደግሞ ከዌልፈር አንፃር ከድህነት አንፃር ዲፋይን ያደርጉታል፣ ግማሾቹ ደግሞ ከስካርሲቲ አንፃር ዲፋይን ያደርጉታል ከጥረት አንፃር፣ ሌሎቹ ደግሞ ከግሮዝ ከእድገት አንፃር ዲፋይን ስለሚያደርጉት የኢኮኖሚክስ ዴፊኒሽን ዩኒቨርሳሊ አክሴፕትድ አይደለም ማለት ነው በሁሉም ኢኮኖሚስቶች ዘንድ እና hence its definition varies as the nature and scope of the subject grow over time እና የዴፊኒሽኑ የሳብጀክቱ ኔቸር እና ስኮፑ በተቀየረ ቁጥር ግሮ ባደረገ ቁጥር በጊዜ ሂደት ባደገ ቁጥር ዴፊኒሽኑ እየተለያየ ይመጣል ማለት ነው። but the formal and commonly accepted definition is as follow እና ፎርማል እና አክሴፕትድ የሆነው ተደርጓል የሚባለው ዴፊኒሽን ኢኮኖሚክስ is a social science which studies about efficient allocation of scarce resource in order to attain the maximum fulfillment of unlimited human needs እና ኢኮኖሚክስ በአብዛኞቹ ተቀባይነት ያገኘው ዴፊኒሽን ይሄ ነው ማለት ነው። ምንድነው የሚለን? ኢኮኖሚክስ is a social science ነው። የሚያጠናውም ደግሞ efficient allocation of scarce resource in order to attain maximum fulfillment of unlimited human needs እና የሰው ልጅ ያልተገደበ ፍላጎቱን ማክሲመም ፉልፊልመንቱ ላይ ለማድረስ ኤፊሽንትሊ በበቂ ሁኔታ ሪሶርሶችን እነዚህ ስካርስ የሆኑ ሪሶርሶችን አሎኬት ነው የሚያደርገው። አሎኬት ማለት መደልደል ማለት ነው፣ ዲስትሪቢዩት ማድረግ ማለት ነው። እና ሪሶርሶች ናቹራሊ ሊሚትድ ናቸው፣ አንሊሚትድ አይደሉም። የሰው ልጅ ኒድ ደግሞ አንሊሚትድ ነው። እና ኢኮኖሚክስ እነዚህን ሪሶርስ ስካርስ የሆኑ ሪሶርሶችን ሊሚትድ የሆኑ ሪሶርሶችን እንዴት አድርገን ኤፊሽንትሊ አሎኬት እናደርጋቸው የሰው ልጅ ማክሲመም ፉልፊልመንቱ ላይ እናደርሰው ብሎ ነው የሚያጠነው ማለት ነው። As economics is a science of choice, it studies how people choose to use scarce or limited productive resources to produce various commodities. እና ኢኮኖሚክስ ሳይንስ ኦፍ ቾይስ እንደመሆኑ መጠን ሰዎች እንዴት አድርገው ስካርስ ሪሶርሶችን ወይም ሊሚትድ ፕሮዳክቲቭ ሪሶርሶችን ቫሪየስ ኮሞዲቲዎችን ሸቀጦችን ፕሮዲዩስ ለማድረግ እንዴት አድርገው ቹዝ ያድርጉ የሚለውንም ያጠናል ማለት ነው። The aim or objective of economics is to study how to satisfy the unlimited human needs up to the maximum possible degree by allocating the resource efficiently. እና የኢኮኖሚክስ አይም ወይም አላማው ምንድነው ስንል how to satisfy የሚያጠናው የሰው ልጆች አንሊሚትድ ኒድን ማክሲመም ፖሲብል ዲግሪ እስከመጨረሻው እስከሚቻልበት ድረስ እንዴት አድርገን የሰው ልጅ አንሊሚትድ የሆነውን ኒዱን ሳቲስፋይ እናድርግለት ብለው ነው የሚያጠናው። ሪሶርሶችን አሎኬት በማድረግ በመደልደል ኤፊሽንትሊ በበቂ ሁኔታ አሎኬት በማድረግ እንዴት አድርገን የሰው ልጅ አንሊሚትድ የሆነውን ኒዱን ሳቲስፋይ እናድርግለት ብለው ነው ኢኮኖሚስቶች አይማቸው ማለት ነው። ኢኮኖሚክስ አይሙ አላማው 1.2 ራሽናልስ ኦፍ ኢኮኖሚክስ የሚለው እናያለን። እና ራሽናልስ ኦፍ ኢኮኖሚክስ የሚለው ምንድነው? ራሽናልስ ኦፍ ኢኮኖሚክስ የሚለው ኢኮኖሚክስ ለምንድነው እንደ ሰብጀክት ኤሪያ ራይዝ ያደርገው የሚለውን ሁለት ጥያቄዎች ነው የሚመልስልን ማለት ነው። there are two fundamental factors that provide the foundation for the field of economics እና የኢኮኖሚክስ ፊልድ ራይዝ እንዲያደርግ ሁለት ፋንዳሜንታል ፋክቶች አሉ። የመጀመሪያው
ሁማን ኦር ሶሳይቲ ማቴሪያል ዋንትስ አር አንሊሚትድ። የሰው ልጅ ማቴሪያል ፍላጎቱ አንሊሚትድ መሆኑና ኢኮኖሚክ ሪሶርሶች ደግሞ ሊሚትድ መሆናቸው ወይም ስካርስ መሆናቸው በእነዚህ ሁለት ምክንያቶች መሰረት ኢኮኖሚክስ አዝ ዲስቲንክት ሰብጀክት ራይዝ እንዲያደርግ አድርጎታል ማለት ነው። በእነዚህ ሁለት ፋንዳሜንታል ፋክቶች መሰረት ማለት ነው። እና the basic economic problem is about scarcity and choice since there are only limited amount of resources available to produce the limited amount of goods and service we desire። እና የኢኮኖሚክስ ቤዚክ ፕሮብለሙ ምንድነው? በስካርሲቲ እና በቾይስ ላይ ያሉ ሊሚትድ አማውንት ኦፍ ሪሶርሶችን እንዴት ፕሮዲዩስ እናድርግ፣ አንሊሚትድ አማውንት ኦፍ ጉድን እና ሰርቪስን እንዴት ፕሮዲዩስ እናድርግ በስካርሲቲ እና በቾይስ መካከል ሆነን አንሊሚትድ የሆነውን የሰው ልጅ ጉድና ሰርቪስ ፍላጎቱን ለማሟላት ሊሚትድ የሆኑ ሪሶርሶችን ተጠቅመን እንዴት አድርገን እናሟላለት የሚለውን ነው ቤዚክ ኢኮኖሚክ ፕሮብለም የሚባለው ማለት ነው። Thus, economic is the study of how human beings make choices to use scarce resources as they seek to satisfy their unlimited wants። እና ኢኮኖሚክስ የሚያጠናው ምንድነው? how human beings make choice to use scarce resources እና የሰው ልጆች እንዴት አድርገው ይምረጡ ስካርስ የሆኑ ሪሶርሶችን ሊሚትድ የሆኑ ሪሶርሶችን ለመጠቀም as they seek to satisfy their limited እና unlimited የሆነ ዋንታቸውን ሳቲስፋይ ለማድረግ በሚሹበት ጊዜ ሰዎች እንዴት አድርገው ቾይስን ሜክ ያድርጉ እንዴት አድርገው ይምረጡ የሚለውንም ያጠናል ማለት ነው። therefore choice is at the heart of all decision making። ስለዚህ ቾይስ ዋነኛው ነገር ነው ማለት ነው ኢኮኖሚክስ ላይ። as an individual, family and nation we confront difficult choices about how to use limited resources to meet our needs and wants። እና እያንዳንዱ ሰው ፋሚሊውም ሆነ ኔሽኑም በቾይስ ምክንያት ዲፊካልት ይደረጋል እና ሊሚትድ የሆኑ ሪሶርሶችን እንዴት እንጠቀማቸው ዋንታችንን እና ኒዳችንን ፍላጎታችንን ለማሟላት እንዴት አድርገን እንጠቀመው የሚለውን ምርጫ ሜድ ለማድረግ ይቸገራል ማለት ነው። ስለዚህ ኢኮኖሚክስ ስተዲ የሚያደርጉት how the choices are made in various settings እና በተለያዩ ማስተካከያዎች መሰረት እነዚህ ቾይሶች እንዴት ሜድ ይደረጉ እንዴት ዲሳይድ ይደረጉ የሚሉትን evaluate the outcomes in terms of criteria such as efficiency, equity and stability። እና አውትካሞችን ኢቫሉዌት ያደርጋሉ በኤፊሽንት በበቂነት ሁኔታ በስታቢሊቲ በተረጋጋ ሁኔታ እና ኢኩዊቲ እኩልነት ባለበት ክራይቴሪያ ካራክተር መሰረት አውትካሞችን ኢቫሉዌት ያደርጋሉ ማለት ነው። ሰርች ፎር አልተርኔቲቭ ፎርምስ ኦፍ ኢኮኖሚክ ኦርጋናይዜሽን እና ሌሎች የኢኮኖሚክ ኦርጋናይዜሽን ምርጫ ካሉ እነሱን ይፈልጋሉ ማለት ነው። እነዚህንም በመፈለግ ስተዲ ያደርጋሉ that might produce higher living standard or a more desirable distribution of material well-being። እና እነዚህ ነገሮች higher living standard እና more desirable distribution of material well-being እንዲመጡ ያደርጋሉ ማለት ነው። እነዚህ ነገሮች ፕሮዲዩስ እንድናደርግ ያስችሉናል ማለት ነው። 1.3 ስኮፕ ኦፍ ኢኮኖሚክስ የሚለውን እናያለን። ስኮፕ ኦፍ ኢኮኖሚክስ የሚለው ኢኮኖሚክስ እስከምን ድረስ ነው የሚያጠናው ስፋቱ እስከምን ድረስ ነው የሚለውን ነው የሚገልጽልን። the field and scope of economics is expanding rapidly and has come to include a vast range of topics and issues። እና ኢኮኖሚክስ ፊልዱና ስኮፑ አሁን ኤክስፓንድ ራፒድሊ በፍጥነት ኤክስፓንድ እያደረገ ነው እየተስፋፋ ነው። ይው ቫስት የሆነ ሬንጅ እና ቶፒኮቹ ኢሹዎቹን ኢንክሉድ ስለሚያደርግ ማለት ነው። in the recent past many new branches of subject have developed including development economics, industrial economics, transport economics, welfare economics, environmental economics and so on። እና በድሮ ጊዜ አሁን በቅርብ ባለፉ ጊዜ ዴቨሎፕመንታል ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ትራንስፖርት ኢኮኖሚክስ፣ welfare ኢኮኖሚክስ እና ኢንቫይሮንመንታል ኢኮኖሚክስ የሚባሉ ዴቨሎፕ ሆነዋል ማለት ነው። ግን አሁን ሞደርን ኢኮኖሚክስ ግን በሁለት ኮር ነው ኢኮኖሚክስን ፎርምድ ያደረገው ማለት ነው። እነሱም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብሎ በሁለት ፋንዳሜንታል ማጆር ብራንች ዲቫይድ አድርጎታል ማለት ነው። ዛት ሚንስ ኢኮኖሚክስ ካን ቢ አናላይዝድ አት ማይክሮ ኤንድ ማይክሮ ሌቭል እና ኢኮኖሚክስ በማክሮ እና በማክሮ ሌቭል አናላይዝ ይደረጋል ማለት ነው። የመጀመሪያው ማይክሮ ኢኮኖሚክስ የሚለውን እናየው። concerned with the economic behavior of individual decision making units such as households, firms, markets and industries። እና ይሄ ማይክሮ ኢኮኖሚክስ የሚለን ምንድነው? ኢንዲቪጁዋሉ ላይ የሚሰራው ማይክሮ ከስሙም እንደምንረዳው ማይክሮ ማለት ሲንግል ማለት ነው እና እያንዳንዱ ላይ የሚሰራው ሃውስሆልዱም ቢሆን ፊርም ማለት ቢዝነስ ኦርጋናይዜሽን ማርኬት ገበያው ላይ ቢሆን ኢንዱስትሪ ላይ ቢሆን ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ላይ ነው ኮንሰርን የሚያደርገው ማለት ነው። it deals with household and firms make decisions and how they interact in a specific market። እና በስፔሲፊክ ማርኬት ላይ ሃውስሆልዱ እና ፊርሙ እንዴት ነው ዲሲዥን ሜክ የሚያደርጉት እንዴት ኢንተራክት ያደርጋሉ የሚለውን ነው ማይክሮ ኢኮኖሚክስ የሚያጠናልን።
its main tools are the demand and supply of particular commodities and factors እና የሱ ዋናው ሜን ቱሉ ምንድነው ዲማንድ እና ሰፕላይ ናቸው በሆነ ፓርቲኩላር ኮሞዲቲ ላይ ማለት ነው። its central problem is price determination and allocation of resource እና የማይክሮ ኢኮኖሚክስ ሴንትራል ፕሮብለም ምንድነው ፕራይስ ዲተርሚኔሽን እና የፕራይስ የዋጋ ዲተርሚኔሽን እና አሎኬሽን ኦፍ ሪሶርስ እና ሪሶርሶችን እንዴት ነው ዲስትሪቢዩት የምናደርጋቸው ነው ሴንትራል ፕሮብለሙ። it helps to solve the central problem of what, how and for whom to produce in an economy so as to maximize profit እና ፕሮፊትን ማክሲማይዝ ለማድረግ እነዚህን how to produce for whom to produce እና what to produce የሚሉትን ሴንትራል ፕሮብለሞችን ሶልቭ ያደርጋል ማለት ነው ማክሲመም ፕሮፊት ላይ ሪች ለማድረግ። ለምሳሌ አሁን ማይክሮ ኢኮኖሚክስ ስናይ ኢንዲቪጁዋል ኢንከም እያንዳንዱ ኢንከም ኢንዲቪጁዋል ሴቪንግ ኢንዲቪጁዋል ፕራይስ ኢንዲቪጁዋል ፊርም አውትፑት ኢንዲቪጁዋል ኮንሰፕሽን እነዚህን በኢንዲቪጁዋሉ ላይ ነው ማይክሮ ኢኮኖሚክስ የሚሰራው ማለት ነው። ሁለተኛው ማክሮ ኢኮኖሚክስ የሚለው ደግሞ ኢትስ ኤ ብራንች ኦፍ ኢኮኖሚክስ ዛት ዲልስ ዊዝ ዘ አግሪጌት ቢሄቪየር ኦፍ ኦል ዲሲዥን ሜኪንግ ዩኒትስ ኢን ኤ ሰርቴን ኢኮኖሚ እና ማክሮ ከስሙ የምንረዳው መልቲ ማለት ነው እና በአግሪጌት ሌቭሉ አግሪጌት የሆነውን ቢሄቪየር ነው የሚያየው በሁሉም ሆሉን ነው የሚያየው ማለት ነው። ይሄ ማይክሮ ኢኮኖሚክስ የሚለው it is an aggregate economics that examines the interrelations among various aggregates their determination and the cause of fluctuation in them እና በእነሱ መካከል ያለውን fluctuation change እና determinationን ያለውን ሪሌሽን በአግሪጌት ሌቭሉ ሆሉን እንዳጠቃላይ ነው ማለት ነው። ይሄ ማክሮ ኢኮኖሚክስ የሚያይልን it looks at the economy as a whole እና ይሄ ሆሉን ነው አጠቃላይ ነው የሚያየው ማለት ነው። its main tools are aggregate demand and aggregate supply of an economy as a whole እና የዚህ ደግሞ ዋናው ቱሉ አግሪጌት ሌቭሉ ወይም አጠቃላይ ያሉትን ዲማንድ ፍላጎት እና ሰፕላይ ደግሞ አቅርቦት የነዚህን በሁለቱ መካከል ማይክሮ ሲሆን ኢንዲቪጁዋል ዲማንድ እና ኢንዲቪጁዋል ሰፕላይ ነው ብለናል። its central problem is determination of level of income and employment at aggregate level እና ይሄ ደግሞ ሌቭል ኦፍ ኢንካሙን እና ኢምፕሎይመንቱን በአግሪጌት ሌቭሉ ላይ ይሄ የሚያየለም ማለት ነው። ያኛው ሌቭል ኦፍ ኢንካሙን እና ሪሶርስ አሎኬሽን ላይ ነው። ይሄኛው ግን ኢምፕሎይመንት እና ሌቭል ኦፍ ኢንካሙን ነው በአግሪጌት ሌቭሉ ላይ የሚያየለም ማለት ነው። helps to solve the central problem of full unemployment of resource in the economy እና በኢኮኖሚው ላይ በኢኮኖሚ ሪሶርስ ላይ ያሉ ፉል ኢምፕሎይመንት የሆነውን ሴንትራል ፕሮብሌም ሶልቭ ያደርግልናል ማለት ነው። አሁን ለምሳሌ ኔሽን ኢንከም ናሽናል ኢንከም ናሽናል ሴቪንግ ጀነራል ፕራይስ ሌቭል ናሽናል አውትፑት አግሪጌት ኮንሰፕሽን እና በነዚህ በአገር አቀፍ የሆኑት ነገር እና ደግሞ አግሪጌት ሁሉን በአንድ አጠቃላይ ነው የሚያየው ማለት ነው። ቦዝ ማይክሮ ኤንድ ማክሮ ኢኮኖሚክስ አር ኮምፕሊመንተሪ ቱ ኢች አዘር እና ማይክሮ እና ማክሮ ኢኮኖሚክስ ኮምፕሊመንተሪ ናቸው ተጋጣሚ ናቸው ማለት ነው። ዛት ኢዝ ማክሮ ኢኮኖሚክስ ካኖት ቢ ስተዲድ ኢን አይዞሌሽን ፍሮም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ከማይክሮ ኢኮኖሚክስ ተለይቶ ለብቻው በአይዞሌሽን ስተዲ ሊደረግ አይችልም ማለት ነው። ሁለቱም ኮምፕሊመንተሪ ናቸው ማለት ነው። ለዛሬ እዚህ ጋር ይበቃናል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ያልገባችሁ ካለ ኮሜንት ጻፉልን። 1.4 ቀጣይ ሜቶድ ኦፍ አናላይሲስ ኢን ኢኮኖሚክስ የሚለውን በፓርት 2 እናያለን። ይመቻችሁ።